ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት እንድንማርበት የመረጥኩት ርዕስ የራሳችሁን መዳን ፈጽሙ በሚል ርዕስ ይሆናል። ታስታውሱ ከሆነ የዛሬ ዓመት 3 ትምህርቶችን ከናንተ ጋር ተማምረን ነበረ። ዛሬም ልክ እንደዛው ዛሬና ነገ እግዚአብሔር ቢፈቅድ እንማራለን። ትምህርት ስለሆነ ማስታወሻ ብትይዙ ደስ ይለኛል። ምክንያቱም የምትኖሩበት አካባቢ መሰረታዊ የሃይማኖት ጥያቄ የምትጠየቁበት በብዙ የጥያቄዎች ፈተናና ጎርፍ የምትያዙበት በመሆኑ ትምህርት ብንማር ብያስቤ ይህንን ርዕስ መርጫለሁ። ማስታወሻ እንድትይዙ የምትችሉትን ያክል አደራ እላችኋለሁ። አታውቁትም ብዬ ሳይሆን የግድ ማስታወስ ስላለብኝ ነው። እግዚአብሔር ከሁላችንም ጋር ይሆንልን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 ይልቁንም ከናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ምዕራፍ 2 ቁጥር 12 የፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ቃሉን ልብ ብላችሁ ስሙ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ወገኖቼ የእግዚአብሔር ማዳን አንዳች ነገር ሳይቀረው ተፈጽሟል። እግዚአብሔር እውነት ነው አድኖናል። ከቀድሞ ከአዳም በደልና መርገም ነፃ አውጥቶናል። መርገመ ሥጋ መርገመ ነፍስን ሽሮልናል። አዎን አድኖናል። የእግዚአብሔር ማዳን አንዳች ነገር ሳይቀር ተፈጽሟል። ራሱን ቤዛ አድርጎ በመስጠቱ ሲኦልን በዝብዞልናል፣ ገነትንም ደግሞ ከፍቶልናል። አዎን አድኖናል። ምዕመናን፣ የእግዚአብሔር ማዳን አንዳች ነገር ሳይቀረው በእውነት ተፈጽሟል። የጎሰቆለው ባህሪያችንን አድሶታል። በዕለተ ዓርብ በመስቀል ላይ ችንካር በመትከሉ ምክንያት አዲስ አድርጎ ፈጥሮናል። በኦሪት ወይም በብሉይ ኪዳን ዘመን ኃጢአት ብንሰራ ወገኖቼ ወይም ጽድቅ ብንፈጽም በጅምላ እንኮነን ነበረ። እዩ አድኖናል ብለን ስንናገር በጅምላ ከመኮነን
ነፃ አውጥቶናል። አዎን አድኖናል። በኦሪት ጽድቅ ብንሰራ ጽድቃችን ፍሬ አታፈራም ነበረ። ለዚህ ነው ነቢያት ጽድቃችን የመርገም ጨርቅ ሆነ ያሉት። ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 6 ላይ ከጽድቅ ምን ፍሬ ነበራችሁ ይላል። እንደውም በሰባተኛው ምዕራፍ ላይ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል እያለ ጮኋል። ክብር ምስጋና ይሁንለትና የተወደደ መድኃኒታችን ለሞት ከተሰጠ ሰውነት አዳነን። አሁን በአዲስ ኪዳን ጽድቅ ብንሰራ ፍሬ የምናፈራ ሆንን። የመርገም ጨርቅ የተባለው እንኳን ስሙ ተቀየረልን። አዎ አድኖናል። የደበዘዘውን ነፃ ፈቃዳችንን አድምቆልናል። ለጽድቅ ብንነሳሳ ሊያበረታን እግዚአብሔር ኃይል ሰጥቶናል። የደበዘዘው ነፃ ፈቃዳችን ደምቋል። ቅዱስ ጳውሎስ እንዲህ ይል ነበር፣ የምወደውን አላደርግም፣ የማልወደውን ግን አደርጋለሁ። እኔ ምንኛ ጎስቋላ ሰው ነኝ ብሎ ነበረ። ከሰለጠነብን በደል ከወደቀብን መርገም የተነሳ የምንወደውን እንኳን መፈጸም ያቃተን አቅመ ቢሶች ነበር። አሁንስ ነፃ ፈቃዳችን ደምቋል። ጠባለ ኪዳን መሸለ ቁርባን እንገስግስ ብንል ክብር ምስጋና ለእርሱ ይሁንለትና ኃይልን አጎናጽፎናል። ኃይልን በሚሰጠን በተወደደ በጌታችን ሁሉን የምንችል አድርጎናል። አዎን አድኖናል። ደግመዋለሁ፣ የእግዚአብሔር ማዳን አንዳች ነገር ሳይቀረው ተፈጽሞ የመዳንን ጸጋ ሰጥቶናል። በአዳም በደል ከመጠየቅ ድነናል። ለዚህ ነው እግዚአብሔር ማዳኑን ስለፈጸመ አሁን የሚቀረው የእኛ ተሳትፎ ስለሆነ የእግዚአብሔር ቃል እንዲህ አለ፣ የራሳችሁን አለ። ልብ ብላችሁ አስታውሱ። የራሳችሁን ነው የሚለው። የእግዚአብሔርማ ማዳን ጸጋው ተሰጥቶናል። አሁን የኛ ተሳትፎ ይቀራል። ለዚህ ነው የራሳችሁን የሚለው። ወገኖቼ ሁለተኛ ነጥብ ላስታውሳችሁ። አንዳንድ ሰዎች እኛ ኦርቶዶክሳውያንን ብዙም ደስ የማያሰኝ ጥያቄ ይጠይቁናል። ምን ብለው? ድነሃል አልዳንክም ብለው በጥያቄ ለመወጠር ይሞክራሉ። እኛ ግን እንዲህ ብለን እንመልስላቸዋለን። ምን ብለን? አዎን ድነናል፣ ግን እዚሽ ጋር ብቻ እናበቃም፣ እንቀጥላለን። ምን እንላለን? ድነናል፣ እየዳንን ነው፣ ደግሞስ እንድናለን እንላቸዋለን። እውነት ነው፣ አድኖናል። ደግሞስ የመዳንን ጸጋና በር ከፍቶልን የመዳንን መንገድ ጀምረን መዳናችንን እንድንፈጽም አሳስቦን
ወደ ራሳችን ሱታፌና ተሳትፎ ስለመጣን እየዳንን ነው እንድናለን ብለን እንመሰክራለን። አጠቃላይ የዛሬው ትምህርት ጭብጥ በእነዚህ ነጥቦች ላይ የሚያተኩር ነው። ሶስተኛ እኛ ኦርቶዶክሳውያን ድነናል ብለን ስንናገር ምን ማለታችን ነው? እንዲህ ማለታችን ነው። እኛ ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግም ሰው አይሆንም፣ ዳግም መከራ አይቀበልም፣ ዳግም አይሰቀልም፣ ዳግም አይሞትም ማለታችን እንጂ እንደ አንዳንዶች ድነናል ብለን ትእዛዛትን መፈጸም የለብንም አንል። እኛ ድነናል ስንል እግዚአብሔር ዳግመኛ እኛን ለማዳን መከራ አይቀበልም፣ አይሰቀልም፣ አይሞትም፣ ሰው አይሆንም ማለታችን እንጂ ወገኖቼ ከክፋትና ከመንፈሳዊ ሰራዊት ከአጋንንት ጋር መጋደል የለብንም ማለታችን አይደለም። አንዳንዶች ድነናል ብለው ሲናገሩ ምን ተጋድሎ ያስፈልጋል? ትእዛዛትን መጠበቅ አይገባም ስለሚሉ ነው። እኛ ድነናል ስንል ትእዛዛትን መፈጸም የለብንም ማለታችን አይደለም። ከአጋንንት ጋር ተጋድሎ የለብንም ማለታችን አይደለም። በተጋድሎና በእግዚአብሔር ጸጋ መጽናት የለብንም ማለታችን አይደለም። ሶስተኛ ቁም ነገር። አራተኛ ሁለት ነጥቦችን በደንብ እንድታስተውሉ ፈልጋለሁ። አንደኛው ለተወደደ መድኃኒታችን በግልጽ በቅዱሳት መጻሕፍት የተጻፉ ሁለት ምጽአቶች፣ ሁለት መገለጦች አሉት። አንደኛው የዘመኑ ፍጻሜ በደረሰ ጊዜ፣ ልብ ብላችሁ ስሙኝ በሞቴ፣ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ልጁን ላከው ይላል ቅዱስ ጳውሎስ በገላትያ መልእክቱ ላይ። እዩ፣ ሱባኤ የተቆጠረው ሱባኤ የተነገረው ትንቢት በደረሰ ጊዜ የዘመኑ ፍጻሜ ይላል። በመጀመሪያው የፍጻሜ ዘመን የትኛው? ሰው ሆኖ የተገለጠበት ለብቻዋ ንጽሕት ከምትሆን ከመቤታችን ከቅድስት ድንግል ማርያም የተወለደበት የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ልጁን ላከው። የትኛው? የመጀመሪያው ፍጻሜ ዘመን። ምን ያረገበት? መጥወተ ርዕስ ራሱን የሰጠበት፣ መስቀል ላይ የወጣበት፣ ኃጢአታችንን የተሸከመበት፣ ትፋታችንን የተቀበለበት፣ መቃብር የገባበት እሱ የመጀመሪያው መገለጥ ነው። በዚህ የመጨረሻው መገለጥ ምን አደረገን? እዩ፣ ቅድም እንዳልኳችሁ ከቀድሞ ከአዳም በደል፣ ደግሞም ከመርገሙ፣ ደግሞም በጅምላ ከመኮነኑ፣ ደግሞም ሁላችንም ከደረሰብን ውድቀት አዳነን። ብቻውን አዳነን። እደግመዋለሁ፣ ብቻውን አዳነን። እኛስ ሰማያትን ቀደህ ውረድ ብቻ ብለን ለመንን። እኛስ ክንድህን ላክልን ብለን አለቀስን እንጂስ መስዋዕታችን ተሰሚ፣ ጸሎታችን የሚያርግ አልሆን አለን። ስለዚህስ ራሱ መጣ። ከዚያስ
ብቻው። ለምንድነው እንደዚህ አተኩር ያልኩት ካልኳችሁ በኋላ መመጣበት ቃል ስላለኝ ነው። ትንቢተ ኢሳይያስ ምዕራፍ 63 ላይ ከበላሶን አገር የመጣውን ጠየቅኩት፣ ልብስህ ስለምን ቀላ ብዬ ጠየቅኩት ይልና የወይን መጥመቂያውን ብቻዬን ረግጬዋለሁ አለኝ ይላል። ልብሱ በደሙ የተሞላ ሆነ፣ ብቻዬን ረግጬዋለሁ። ብቻውን መስቀል ላይ ወጣና ተሸከመልን። ብቻውን መከራ ተቀበለልን። ብቻውን ደሙን አፈሰሰልን። ዘንበለ ኃጢአት በኃቲታ ለብቻዋ ከኃጢአት በቀር እኛ የሆነውን ሁሉ ሆነልን። ብቻው መቼ? የዘመኑ ፍጻሜ በደረሰ ጊዜ። የትኛው? ሰው ሆኖ የተገለጠበት። እሱ ምንድነው? የመጀመሪያው የፍጻሜ ዘመን ነው። ተልእኮውን በመስቀል ላይ የፈጸመበት። በሱ ምን አረገን? ቅድም ካልኳችሁ ሁሉ አዳነን። አንድ። ሁለተኛስ? እዩ የተወደዳችሁ ኦርቶዶክሳውያን፣ ሁለተኛው ምጽአቱ፣ ሁለተኛው መገለጡ ደግሞ ሰማይና ምድርን ሊያሳልፍ የሚመጣው መገለጥ በመጨረሻው ዘመን በቀኝ መቆምና በግራ መቆም የሚከተለው ነው። ኑ እናንተ የአባቴ ብሩካ ወይም ሂዱ የሚልበት ነው። አያችሁ? በእነዚህ ሁለት መገለጦች አንጻር፣ በእነዚህ ሁለት ምጽአት አንጻር ማዳኑን እግዚአብሔር ይገልጣል። በመጀመሪያው ድነናል ያልኳችሁ እሱ ነው። በመጨረሻው ዘመንስ እንድናለን ያልኳችሁ እሱ ነው። በረከቱ ትደርብንና አሜን አትሉ? ይሰማችኋል ድምጽ ያለ? በረከቱ ትደርብንና ብሩክ የሆነ ቅዱስ ቄርሎስ እንዲህ አለ፣ ለጌታችን አንድ ምጽአት ብቻ እንዳሉት የምንናገር አይደለንም። ይልቁንም በክብር ከፍ ያለውን ሁለተኛውንም ጭምር እንናገራለን እንጂ እስካሁን የገለጽኳችሁ የሚጠቀለል ምርጥ ሐሳብ ለጌታችን አንድ ምጽአት ብቻ እንዳለው የምንናገር አይደለንም። ይልቁንም በክብር ከፍ ያለው ሁለተኛውንም ምጽአት እንናገራለን እንጂ። እሱ ምንድነው? ሁለተኛው መገለጥ እዩ። በመጀመሪያው መገለጥ ትህትናውን አየር። እውነት አስብ፣ እውነት። በሁለተኛው መገለጥ ግን ፍርዱን እናያለን። በመጀመሪያው መገለጥ በጨርቅ ተጠቅልሎ አየን። እውነት አሰብ። በመጀመሪያው ምጽአቱ በጨርቅ ተጠቅልሎ አይተነዋል። በሁለተኛው ምጽአቱ ግን እሳት በፊቱ እየተቀጣጠለ እናየዋለን። በመጀመሪያው ምጽአቱ በደላችንን ተሸክሞ አይተነዋል። በሁለተኛው ምጽአቱ በበደላችን ላይ ሊፈርድ ይገለጣል። በመጀመሪያው ምጽአቱ በግ ሆኖ ተሰውቷል። በሁለተኛው ምጽአቱ በጎቹን በቀኝ ያቆማል። አያችሁ? በእነዚህ በሁለት መገለጦች አንጻር ነው ያልኳችሁ። በመጀመሪያው መገለጡ አድኖናል። በሁለተኛው መገለጹ ደግሞ ያድነናል። እንድናለን ያልኳችሁ ለዚህ ነው። ድነናል፣ እየዳንን ነው። እንድናለን ያልኳችሁ ለዚህ ነው። አሁን የእግዚአብሔርን ቃል ስንሰማ፣ አሁን ቅዳሴ ስናስቀድስ፣ አሁን ንስሐ ስንገባ
አሁን ቀኖና ስንቀበል፣ አሁን ቁርባንን ስንቀበል፣ አሁን በምንፈጽመው መልካም ሥራ እየዳንን ነው። ድነናል፣ እየዳንን ነው፣ እንድናለን። እዩ ወገኖቼ፣ ገነት ተከፍታለች እንጂ ገና አልተሰጠችንም። እውነት አሰጥ እውነት መንግሥተ ሰማያት ተስፋ ናት እንጂ ገና አልጨበጥናትም። እውነት አሰጥ እውነት ይህንን የመዳን መንገድ ጀምረናል እንጂ ገና አልጨረስነውም። እውነት አሰጥ። ለዚህ ነው እዩ የራሳችሁን መዳን ፈጽሙ የሚለን። ኦርቶዶክሳውያን ይህንን በደንብ ሊያስረዳ የሚችል የእግዚአብሔር ቃል አንብብላችሁና ወደ ሌሎች ነጥቦች ልለፍ። እንዲህ ይላል እግዚአብሔር ቃል አንደኛ ተሰሎንቄ መልእክት ምዕራፍ 5 ከቁጥር 7 እስከ 10 እንዲህ ይላል፣ የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩ በሌሊት ይሰክራሉና እኛ ግን ከቀን ስለሆነ የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። ምዕመናን በዚህ ኃይለ ቃል ውስጥ ሁለት ነጥቦችን አስታውሱ። አንደኛው የመዳንን ተስፋ የሚለውን ነው። ቅድም ገነት ተከፈተች እንጂ እኔና እናንተ ገና አልገባንባትም። ተስፋችን ናት። መንግሥተ ሰማያት ተሰጠችን እንጂ ገና አልወረስናት። ተስፋችን ናት። ክርስትናን ጀመርነው እንጂ ገና አልፈጸምነውም። ጉዞ ላይ ነን። የመዳንን ተስፋ አሁን እኛ በተስፋ እንመላለሳለን። በሰማይ ያሉ በገነት የሚኖሩ በብሔረ ሕያዋን የሚኖሩ በብሔረ ብፁዓን የሚኖሩ ተስፋው ተፈጽሞላቸው በማየት ይኖራሉ። እኛ በእምነት እነሱ በማየት፣ እኛ በተስፋ እነሱ ተስፋቸውን በመጨበጥ። አያችሁ፣ የመዳንን ተስፋ አለን። ተስፋችን ግን ገና በእጃችን አልገባም። ስለዚህ እንድናለን እንላለን። ሁለተኛው ነጥብ እንታስተውሉ የምፈልገው ከዚህ እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። አያችሁ፣ መዳንን ለማግኘት ማለት ምን ማለት ነው? የምናገኘው መዳን አላ መዳን አንዴ በጸጋ በኢየሱስ ክርስቶስ ብቻ ተፈጽሞ ያበቃ ቢሆን እንዴት እንደገና መዳንን ለማግኘት ነው እንጂ ይላል። አያችሁ፣ ተስፋውን ለማግኘት ማለቱ ነው። ተስፋው ምንድን ነው? መዳን። ይህንን የመዳን ተስፋ ነው የራሳችሁን መዳን ፈጽሙ የሚለው። እዩ፣ እኛ ኦርቶዶክሳውያን እንደዚህ እናምናለን። እንዴት? እግዚአብሔር የማዳኑን ጸጋ ሰጥቶናል ብለን እጃችንን አጥፈን የምንቀመጥ፣ ዓይናችንን አፍጥጠን የምንመለከት አይደለንም። እደግመዋለሁ፣
እግዚአብሔር የማዳኑን ጸጋ ስለሰጠን ብለን በቃ ድነናል ብለን እንደ ልብ መረን ወተን አንኖርም። በጀርባችንም አንጋለልም። ሊቁ ቅዱስ ዮሐንስ አፈወርቅ ጸጋ ስለተሰጠን በጀርባችን ተንጋለን እንድናለን ማለት አይደለም ብሏል። ይቀጥልና ጸጋ ሁሉንም ነገር ያደርጋል ማለት አይደለም። እናስ የራስህን መዳን እንድትፈጽም ምን ተስፋውን እንድትሞላ አይናችንን አፍጥጠን በጀርባችን ተንጋለን እግራችንን አጣምረን እጃችንን ሰብስበን የምንኖር አይደለንም። ምን እናረጋለን? የራሳችንን ተሳትፎ እዩ። መዳናችን በኦርቶዶክሳዊት ቤተክርስቲያን አስተምህሮ የእግዚአብሔር ጸጋ አንድ፣ የሰው ተሳትፎ ሁለት። ደግሞ አለው የእግዚአብሔር ጸጋ አንድ፣ የሰው ተሳትፎ ሁለት። እኛ ኦርቶዶክሳውያን እንደ ሰነፎች በእምነቴ ብቻ አንልም። እንደ ትምክህተኞች በስራዬ ብቻ አንልም። እናስ የእግዚአብሔር ጸጋ ከሰው ተሳትፎ ጋር ተዋህዶ እንድናለን እንላለን። ይሄን የሚያስረዳን የእግዚአብሔር ቃል አለ። አዎ ምንም እንዲህ ይላል ቅዱስ ጳውሎስ፣ አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን። አብረን እየሰራን አያችሁ፣ ከጸጋው ጋር ከስጦታው ጋር ከማዳን በር መክፈቱ ጋር እኛም ደግሞ እንሳተፋለን። ኦርቶዶክሳዊት ቤተክርስቲያን እንዲህ ትላለች፣ እንደ አውግስጢኖስ በእግዚአብሔር ጸጋ ብቻ አንልም፣ እንደ ጲላጊየስ በሰው ስራ ብቻ አንልም። ሁለቱ ተዋህደው እንደ ሰምና ፈትል ሆነው ድህነታችንን ስለምንፈጽም በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ አለ። የተወደዳችሁ ምዕመናን እንደ ባለ አእምሮ አስቡ፣ ደግሞ ምክንያታውያን ሁኑ። እግዚአብሔር ያሳያችሁ። መዳን አንዴ በጸጋው የተገኘና የተፈጸመ ከሆነ ለምንድን ነው በፍርሃትና በመንቀጥቀጥ የሚለው? ምን ያስፈራናል አንዴ ከተፈጸመ? ምን ያንቀጠቅጠናል አንዴ ካበቃ? ጸጋው አንዴ ለዘላለም ገነት ያስገባን ከሆነ የምን መፍራት ነው? የምን መንቀጥቀጥ ነው? በመፍራት ፈንታ አንፎክርም ነበር። አያችሁ፣ የእግዚአብሔር ቃል እኮ አትፎክሩ እኮ የሚል ለዚህ ነው። ይልቁንም ፍራ እንጂ የትዕቢትን ነገር አታስብ ይላል የእግዚአብሔር ቃል። ለዚህ እኮ ነው በትህትና ድነና እየዳንን ነው እንድናለን ብለን የምንመሰክረው። ያውስ በመፍራትና በመንቀጥቀጥ። አንድ ነገር አስምሬበት ልለፍ። በመጀመሪያው መገለጥ ልብስ ስለምን ቀላ ብዬ ስጠይቀው የወይን መጥመቂያውን ብቻዬን ረግጬዋለሁ አለኝልና፣ አሁን ጌታችን የማዳኑን ጸጋ ከሰጠን በኋላስ አብረን አለው። አየህ፣ የራሳችን ተሳትፎ ደግሞ መጣ። ምን በማድረግ? በማመን እንጀምራለን። የመንፈስ ቅዱስ ተካፋዮች ለመሆን በሜሮን እንከብራለን። ከእግዚአብሔር ለመወለድ በጥምቀት በዮርዳኖስ ማህፀን ተጸንሰን እንወለዳለን። ከዛስ ከእሱ ጋር ተዋህደን ለመኖር እኔ በእናንተ እናንተ በእኔ ስጋዬን የሚበላ ደሜን የሚጠጣ እሱ በእኔ ይኖራል እኔም በእርሱ እኖራለሁ እንዳለ ተዋህዶን ይኖራል።
አየህ ከዚያስ ይሄንን የተሰጠንን ጸጋ በተጋድሎ ደግሞ ለመጠበቅ እንጋደላለን። መጽናት ያስፈልጋችኋል የሚለን እኮ የእግዚአብሔር ቃል እኮ ለዚህ ነው። የተወደዳችሁ እግዚአብሔር ልጆች የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። የተስፋው መዳን ነዋ። ምን ይፈልጋል? ጽናት ነዋ። ከዛስ የእግዚአብሔርን ፈቃድ ማድረግ ነዋ። ማድረግ ማመን ብቻ አይደለም፣ ፈቃድ ማድረግ ፈጽሙ ሚለን ይሄንን ነው። የራሳችሁ አብረን ደግሞስ ፈጽሙ፣ ይሄን በማድረግ ፈጽሙ። አራተኛ ወይም አምስተኛ ነጥብ ላንሳላችሁ። እየተከታተላችሁኝ ነው? ግን አደራችሁን ስሙኝ እሺ። መዳናችን እጅግ በጣም ጠቃሚ ነጥብ ናት። ልብ ብላችሁ ስሙኝ። መዳናችን የኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ መዳን ያለ ውድ በግድ የሚቻል ያለ ፈቃድ እጅ በመጠምዘዝ በማንበርከክ እግዚአብሔር የሚፈጽመው አይደለም። የኛን ያጸፋ ምላሽ ይፈልጋል። ምን? ማመን፣ ምን? መጠመቅ፣ ምን? መቁረብ፣ ምን? መታዘዝ፣ ምን? ፈቃዱን ማድረግ፣ ምን? መጽናት። የኛን ያጸፋ ምላሽ ይፈልጋል እንጂ ሶፍትዌር እንደሚጭን ዝም ብሎ የሚጭንብን፣ ዝም ብሎ እንደሚወርድብን ዝም ብሎ የሚወርድብን አይደለም። አይደለም። ይህንን የሚያሳይ እግዚአብሔር ቃል ልታሳየን ትችላለህ? አዎ እንዲህ ይላል እግዚአብሔር ቃል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ብንጸና ከእርሱ ጋር እንነግሳለን። እዩ የመንገሳችን ምክንያት መጽናት ነው። ከእርሱ ጋር ለመንገስ መጽናት ነው። አያችሁ ያጸፋ ምላሻችን ምንድነው? በተሰጠን ጸጋ መጽናት ነው። ብንጸና ከእርሱ ጋር እንነግሳለን። ብንክደውስ እርሱ ደግሞ ይክደናል። አየህ የኛ ያጸፋ ምላሽ ነው ያለው እኮ ለዚህ ነው። ዝም ብሎ አመንክ በቃ ሚል አይደለም። የኛን ያጸፋ ምላሽ ይፈልጋል ያልኳችሁ ለዚህ ነው ወገኖች። አሁን ወደ ሌላው ነጥብ ልሸጋገር። አንዳንዶች ስናምን ብቻ ድነናል፣ መዳናችንንም ባመንበት ቅጽበት ፈጽመናል፣ እንድናለን አንል በቃ አብቅቷል፣ ከኢየሱስ አጠገብ ተቀምጠናል፣ ወደ ሰማይ ያወጣናል፣ ኃጢአት ብንሰራ እንኳን ምን ትስክብጥርስ ይሉናል። እኛም እንዲህ እንላለን። ማመን መጀመሪያ ነው እንጂ መጨረሻ አይደለም። ማመን መሰረት ነው እንጂ መደምደሚያ አይደለም። ማመን መነሻ ነው እንጂ መፈጸሚያ አይደለም። እምነት መነሻ ነው። ለዚህ እኮ ነው በመጽሐፍ ቅዱስ ላይ ያመኑትን ሁሉ ተመልከቷቸው፣ ካመኑ በኋላ በቃ ድናችኋል ሂዱ አይደለም የተባሉት። ምን እናድርግ ሲሉ ንስሐ ግቡ፣ በጌታችን በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ፣ ሂዱ። በፍጹም አላሏቸው። በፍጹም አየ በማመን መጀመሪያነት የምንፈጽማቸው እስከ ህቅታ የምንጠብቃቸው ስላሉ ነው። የራሳችሁን መዳን ፈጽሙ። ጥሩ ምሳሌ ልስጣችሁ። ይህን ትምህርት ሳስተምር በተለይ እንዲህ አይነት ቦታዎች ሲሄድ በነገረ ድህነት ጉዳይ ላይ ማወቅ ስላለብን ደጋግሜ ያስተምረዋለሁ። ምሳሌ ልስጣችሁ። አንድ ቤት ለመስራት መሰረት ያወጣ ሰው፣ ቤት ለመስራት መሰረት ያወጣ ሰው መሰረት ነው ያወጣው። ቤቴን መርቁልኝ ብሎ ቢጠራችሁ ትሄዳላችሁ? አልሰማችሁኝም እንዴ? ቤት መሰረት ነው ያወጣው። ልክ መሰረት አውጥቶ እንደጨረሰ
ኑና ቤቴን መርቁልኝ ብሎ ጠራችሁ ትሄዳላችሁ? ለምሮም አትሄዱት? አሁን የሰውዬ መሰረት አወጣሁ ብሎ ቤቴን መርቁልኝ ያላችሁ እውነት ቤት ምረቃ ነው ወይስ ገቢ ማሰባሰቢያ ነው? ሊሆን የሚችለው ስንጠረጥር ገቢ ማሰባሰቢያ ነው። ቤት የሚባለው ምን ሲሆን ነው? ሲያልቅ ምን ሆኖ ነው የሚያልቀው? እሱማ ተሰርቶ ነው፣ ዝም ብሎ አልቅ መቼም። ምን ሆኖ ጣራ ሲገባለት፣ እውነት አስብ፣ መሰረት ሲወጣለት ብቻ ነው ጣራ። ከዛስ ግድግዳ። አሁን በዚህ ዘመንስ ፊኒሺንግ ይሉት ነገር አለው። ያኔ ነው ቤት የሚባለው። እውነት አስብ፣ መሰረት ቤት ማለት አይደለም። ለዚህ ነው ሊቁ ዮሐንስ አፈወርቅ አሜንሰ መሰረት ይእቲ፣ እምነት ሃይማኖት መሰረት ናት ይልና ምግባርና ትሩፋት ደግሞ ጣራና ግድግዳ ናቸው። ግልጽ ነው። እምነት መሰረት ነው፣ ሌላውስ እንደ ጣራና ግድግዳ ነው። ቤት እስኪያልቅ ድረስ ሂደት እንዳለው መንግስተ ሰማያት እስክንገባ ድረስ ባለው ሂደት ውስጥ ያለውን መዳናችንን ፈጽሙ ነው የሚለን። ይህን የበለጠ የሚያስረዳልን የእግዚአብሔር ቃል ልታሳየን ትችላለህ? እንዲህ ይላል እግዚአብሔር ቃል። እቺን በሞቴችን ቃል በደንብ ስሙ። የሮሜ መልእክት ምዕራፍ 13 ቁጥር 11 ላይ እንዲህ ይላል፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ካመንበት ጊዜ ይልቅ እዩ፣ በሞቴ ካመንበት ጊዜ ይበልጥ ማለት አይደለም። እዩ፣ የማመን ጊዜ መዳናችንን በቅጽበት የፈጸምንበት ጊዜ እንዳልሆነ ማወቅ ከፈለጋችሁ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ሌሊቱም አልፏል፣ ቀኑም ቀርቧል። በስካር አይሁን፣ በዘፈን አይሁን፣ በመዳራት አይሁን ይላል። አያችሁ፣ ካመንበት ጊዜ ይልቅ መዳናችን ወደኛ የሚቀርበው። እዩ፣ በጣም የሚገርም ቁም ነገር ታገኛላችሁ። አንደኛ መዳን ወደኛ እየቀረበ ነው ይላል። እየቀረበ የሚመጣ ከሆነ መዳናችን ሂደት መሆኑን አንድ ነገር አረጋግጡ። ሂደት ነው፣ ቅጽበት አይደለም። ፕሮሰስ ነው፣ ሞመንት አይደለም። ምክንያቱም መዳናችን እየቀረበ ይላል። ሁለተኛው ካመንበት ጊዜ ይልቅ ማለት ከማመን ጊዜ ይበልጥ ማለት አይደለም ነው እኮ። ቀርቧል የሚለው ሂደትን ካመንበት ጊዜ ይበልጥ ማለት እኮ ነው። አያችሁ፣ ያመንበት ቅጽበት መዳናችን የፈጸምን። ይልቁንስ ከዘፈን እየወጣን፣ ከስካር እየወጣን፣ ከዝሙት እየወጣን፣ ከመዳራት እየወጣን፣ በስነ ምግባር ስናጌጥ፣ በትሩፋት ስናሸበርቅ መዳናችን እየቀረበ ይመጣል። ከጨለማ ወደሚደነቅ ብርሃን ገብተን ስንኖር መዳናችን እየቀረበ ይመጣል። አንድ ሊቅ እንዲህ ይላል፣ እየጨረስኩ ነው፣ አይዟችሁ። እሺ፣ እንዲህ ይላል አንድ ሊቅ። ይህንን በጣም የሚያረጋግጥልን ጽኑ ሐሳብ ስለሆነ ስሙኝ። አንድ ሊቅ ምን ይላል? ማመን ይላል፣ ማመን ችግኝ እንደመትከል ነው ይላል። ማመን ችግኝ እንደመትከል ነው ይልና መተከል ብቻ በቂ እንዳልሆነ በመድህኑ በኢየሱስ ክርስቶስ ማመን ብቻ በቂ አይደለም ይላል። አንድ ችግኝ እንዲበቅል ፍሬ እንዲያፈራ መተከል ብቻ ይበቃዋል? ውሃ ማጠጣት ያስፈልገዋል? አያስፈልገውም? ከአረም መጠበቅ ያስፈልገዋል? አያስፈልገውም? ከነፋስ መከላከል ያስፈልገዋል? አያስፈልገውም? እንክብካቤ ያስፈልገዋል? አያስፈልገውም? መተከል ብቻ በቂ እንዳልሆነ በመድህኑ ማመን ብቻ በቂ አይደለም። ውሃ እንደሚጠጣ ጥምቀት መጠመቅ አለበት። ከአረም እንደሚከላከሉት ከርኩሳት መናፍስትና ከአጋንንት መጠበቅ አለበት። ቅጥር እንደሚቀጠርለት ስርዓትና ትእዛዝ ይፈጸምለታል። አያችሁ፣
መተከሉ ብቻ በቂ እንዳልሆነ በመድህኑ ማመን ብቻ በቂ አይደለም። እናስ በስነ ምግባር መኖር፣ መጠመቅ፣ መቁረብ፣ ሌሎች ተጋድሎችን መፈጸም ይገባል። ይሄንን ነው የሚለው። አንድ ምሳሌ ልስጣችሁና ላብቃ። ሰፊ ነው ትምህርቱ። ኮንዶሚኒየም የሚባል ወላይታ እዚህ ያለ እንዴ? አረካለ ታውቃላችሁ? ግን አይደል? ትሰማላችሁ አይደል? የለም እዚህ አለ አይደል? እሺ፣ ብዙ ጊዜ የሚመስለው ምሳሌ ነው፣ ከመምህራን ያገኘሁት ነው። መንግስት ኮንዶሚኒየም ገነባ ማለት ሁላችንም ወደ ኮንዶሚኒየም እንገባለን ማለት ነው ነው? ምን ማድረግ ያስፈልጋል? ወደ ኮንዶሚኒየሙ ለመግባት ምን ማድረግ ያስፈልጋል? እዩ፣ ስለተገነባ ብቻ ሁላችንም አንገባም። ይልቁን ምን እናደርጋለን? እንመዘገባለን። እውነት አሰብ። ከምዝገባ በኋላ ገንዘባችንን ፎጭ አድርገን እንቆጥባለን። እውነት አሰብ። መቆጠብ ብቻ ሳይሆን ሳያቋርጡ መቆጠብ እና መጨረስ ያስፈልጋል። እውነት አሰብ። ከዚያ በኋላ ነው መንገባው። እውነት አሰብ። እንደዚህ እኮ ነው። ገነት ተከፍታለች ስለተባለ ሁላችንም ተጋግተን መንገባ መስላችሁ? መንግስተ ሰማያት ተሰጣለች ሲባል ሁላችንም እንዴት ይሆናል? ይሄማ አይሆንም። አለበለዚያ ለምን ወንጌል ይሰበካል? አለበለዚያ ለምን ሰይጣንስ ይደክማል? ሰይጣንስ አንዳንዶችን አገኘ ብሎ አይደል እንደሚዞረው? አንዴ በጸጋው መዳንን ካገኘን ምን ያደክመዋል? እሱስ ስለነሳ ስለምን ይሰበካል? በቃ አይደለም። እንደምትመዘገቡ እምነት ገንዘፎች አድርጋችሁ እንደምትቆጥቡ በእግዚአብሔር ቃል በሕጉ በትእዛዙ መጽናትን በጸጋ እግዚአብሔር መዋሃድን በመልካም ሥራ መበርታትን ሳታቋርጡ እንደሆነ ጽናትን ይሄ ነው የሚያስፈልገው። ለዚህ ነው ፓትርያርክ ሺኖዳ the heresy of salvation in a moment በሚለው አስደናቂ የነገረ ድህነት መጽሐፋቸው እንዲህ አሉ። salvation is the story of the whole life። ድህነት ወይም መዳናችን የህይወታችን ሙሉ ታሪክ ውጤት ነው አሉ። አዎ ለዚህ ነው ድነናል፣ እየዳንን ነው፣ እንድናለን የምንለው። ለምን? መዳን የህይወታችን ሙሉ ታሪክ ውጤት እንጂ አምኛለሁ ድኛለሁ ባልንበት ቅጽበት የሚፈጸም አይደለም። ለዚህ ነው የእግዚአብሔር ቃል የራሳችሁን መዳን ፈጽሙ ሚለን። የአንድ ሊቅ ቃል አንብብና ላብቃ። 45 ደቂቃ ሆኖኛል። የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው። በድህነት መንገድ የምንጓዘው እስከ መጨረሻይቱ ህቅታ ነው። ለዚህ ነው በመፍራትና በመንቀጥቀጥ የራሳችሁን መዳን እስከ ህቅታ ድረስ ተጋደል፣ እስከ ህቅታ ድረስ በርታ። እንደዚህ ነው መዳናችን። ጎርጎሪዮስ ፓልማስ የተባለ ሊቅ እንዲህ አለ፣ የመጨረሻዬ እስከ መጨረሻ የሚጸና ግን እርሱ ይድናል ተብሏል። ስለሆነ ከዚህ ፍጻሜ በፊት ያለ እዩ እስከ መጨረሻው የሚጸና እርሱ ይድናል ነው የሚለው ወንጌል። ይህን ሲተረጉም ምን ይላል? ስለሆነ ከዚህ ፍጻሜ በፊት ከየትኛው? ከመጨረሻው ፍጻሜ በፊት ያለ ማናቸውም ነገር ቢሆን ይላል ወደ መዳን ፍጻሜና ጫፍ በሞቴ ስሙት፣ ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላልና ደረጃ ብቻ ነው እንጂ የመውጣትንና ሙሉ ውጤት ያገኘንበትን ከጫፍ የደረስንበት የመጨረሻው ነጥብ አይደለም። እና ምንድነው ይሄ? ቃል እግዚአብሔር መስማቱ መሰላል፣ ንስሐ መግባቱ ደረጃ፣ በስነ ምግባር ማጌጡ ወደ ላይ መውጫ ብቻ እንጂ የመጨረሻው ነጥብ አይደለም። ስለዚህ እንበርታ፣ የራሳችሁን መዳን ፈጽሙ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የጻድቁ በረከት አይለየን። በሃይማኖት በምግባር ያጽናን። ኢትዮጵያ ሀገራችን ተዋህዶ ሃይማኖታችን ይጠብቅልን።